ሰላም ሰላም ውድ የዘዳር ፋሚሊ እንኳን ደህና መጣችሁ። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በዛሬ አጭር ቆንጆ ቪዲዮ ይዤላችሁ ቀርቤያለሁ። ይህም ቪዲዮ እንዴት በቀላሉ በ15 ቀን ውስጥ እንዴት 1000 ሰብስክራይበር እናገኛለን የሚለውን ነው። ከዛም በተጨማሪ ላይቭ አገባብም ጭምር ነው ማሳያችሁ። በተጨማሪ ላይቭ ሆነን እንዴት ኮመንት ሲዘጋብን መክፈት እንችላለን የሚለውን አሳያችኋለሁ። እመኑኝ ይህንን ነገር ካደረጋችሁ በ15 ቀን ውስጥ ሰምታችሁኛል። በ15 ቀን ውስጥ 1000 ሰብስክራይበር ታገኛላችሁ። ስሩ፣ ሞክሩ፣ ተለወጡ። በአሁኑ ሰዓት ዩቲዩብ ጥሩ እየተሰራ ጥሩ እየተንቀሳቀስ ያለ ነው። ብዙ ሰዎች የተሳተፉበት ያለ ነው። ስለዚህ እናንተስ ለምን ትቀመጣላችሁ? ሁላችንም ስልካችን በእጃችን ይዘናል። ግን ደግሞ የሰውን ቪዲዮ እያየን የሰውን ዩቲዩብ እያየን ነው። ሰው ስራ እየሰራ እኛ ግን ቁጭ ብለን ስራ የሚሰሩትን እያየን እንገኛለን። ታዲያ እኛስ መቼ ነው ወደ ስራ የምንገባው? ስለዚህ ጠንከር በሉ፣ በርቱ፣ አይዟችሁ፣ ጎብዙ። በቅርቡ ቻናላችሁን ታሳድጋላችሁ። እኔ የምላችሁ ነገር ካደረጋችሁ በ15 ቀን ውስጥ 1000 ሰብስክራይበር ታገኛላችሁ። ዋቻወርም እንዴት እንደምታገኙ አሳያችኋለሁ በቀጣይ ቪዲዮ። ለዛሬ ግን ይዤላችሁ የመጣሁት 1000 ሰብስክራይበር እንዴት በአጭር ጊዜ ውስጥ ማግኘት እንችላለን የሚለውን ነው። ቪዲዮን አይታችሁት ከወደዳችሁት ከተማራችሁበት ኮሜንት አድርጉ፣ ላይክ አድርጉ፣ አስቀምጡልኝ። አመሰግናለሁ ቤተሰቦች። ከዛ በተጨማሪ በቤቴ ውስጥ የተለያዩ ቪዲዮዎች አሉ። ለምሳሌ እንዴት ላይቭ የተለቀቁ ቪዲዮዎችን ከፕራይቬት ወደ ፐብሊክ እንዴት እንቀይረዋለን የሚለውንም አዘጋጅቼላችኋለሁ። በቀጣይም የተለያዩ ቪዲዮዎች ይዤላችሁ እመጣለሁ። አመሰግናለሁ ስላዳመጣችሁኝ። ቀጥታ ወደ ቪዲዮ። መልካም ቆይታ። እሺ፣ ከላይ በገለጽኩላችሁ መሰረት የዛሬ ቪዲዮአችንን እንጀምራለን። የስልካችን ሆም ላይ ነው እንደምትመለከቱት ያለ ነው። ስለዚህ በስልካችን ላይ ያለውን የዩቲዩብ ሶፍትዌር እንፈልግና ወደ እሱ እንገባለን። ከዛ በተጨማሪ አሁን የምላችሁን ስቴፕ እያንዳንዱን እንዳትዘነጉት፣ ወይም ደግሞ ቪዲዮን ሴቭ አድርጋችሁት መጠቀም ትችላላችሁ። ቤተሰቦቼ ያው በምትመለከቱት መሰረት ዩቲዩብ አፕሊኬሽን እንጫናለን። ይኸው እንጫናለን እሱን። ከዛ ውስጥ ላይ እንገባለን። ፕላስ አለ፣ የተለያዩ ሆም ምልክቶች አሉ። ከሱ ውስጥ ፕላስ የሚለውን እንጫናለን። ወደ እሱ እንገባለን እና እያንዳንዱን ስቴፕ እንዳትረሱት ቤተሰቦቼ። ይህም ማለት የመጀመሪያው ልክ ላይቭ ተጭነን ስንገባ የሚመጣልን ነገር ነው። እዚህ ጋር የተለያዩ ኦፕሽኖች አሉ። እሱን እዚህ ጋር ሞር የሚል አለ። እሱን ስንጫን ላይት የሚል አለ፣ ኢፌክት የሚል አለ። ላይትን ተጭነን ኦን እናደርገዋለን። ይህም ለሚጠቅመን ካሜራችን ጥሩ ላይሆን ስለሚችል የቪዲዮአችን ጥራት ለማስተካከል ነው የሚጠቅመን። እሱን ካስተካከልን በኋላ ኔክስት እንለዋለን። እሺ ኔክስት እንለዋለን አሁን። ከዛ ወደዚህኛው ወደምትመለከቱት ይገባልናል። እዚህ ጋር ለምሳሌ የኔ ዜዳሪፍ ዘላለም ቲዩብ ነው። እሱኛው ጋር ከሱ ቀጥሎ የዲስክሪፕሽን የላይቫችን ዲስክሪፕሽን የሚሆነውን ሀሳብ እናስቀምጣለን። ለእናንተ ለማሳያ እንዲሆን እንኳን ደህና መጣችሁ የሚል ጽሁፍ እጽፍለታለሁኝ። ግን እናንተ ጥያቄ ካላችሁ ጥያቄውን እዛ ጋር ማስቀመጥ ትችላላችሁ። ማወያያ ርዕስ ካላችሁ እዛች ጋር ማስቀመጥ ትችላላችሁ። እኔ እንኳን ደህና መጣችሁ ብዬ ጽፌዋለሁኝ። ከዛም በተጨማሪ እንደምትመለከቱት ከላይ በኩል የእስክሪብቶ ምልክት ያለችውን እንጫንና ያዘጋጀነውን ታምኔል ካለ በሱ መሰረት እናስገባለን። አሁን እስክሪብቶውን እንጫንና ወደ ውስጥ እንግባ። እሺ አሁን እንገባለን። እስክሪብቶውን ተጭነን ስንገባ በዚህ ልክ እስክሪብቶ እንደተጫነን ቴክ ታምኔል የሚል አለ፣ በካሜራ የሚል አለ፣ አፕሎድ ታምኔል የሚል አለ። ከፈለግን ካላዘጋጀን ፎቶ ብቻ ማስገባት ከፈለግን ቴክ ታምኔል የሚለውን እንጫናለን። ካልሆነ ግን ከታች በኩል አፕሎድ የሚለውን እንጫና ወደዚህ እንገባለን። እኔ ያዘጋጀሁት የተለያዩ ታምኔሎች ስላሉ አንዱን ከነሱ ውስጥ መርጥና እሱኛውን አስገባላችኋለሁኝ። እንደዚህ ፈልግና ያዘጋጃችሁትን አስተውሉ በደንብ። ሌላ ታምኔል በተቻላችሁት አቅም ታምኔል ባትደጋግሙ ቆንጆ ነው። ይሄኛውን ታምኔል በዚህ መሰረት አስተካክየው ስለነበር አስገባለሁኝ። ከዛ ሴቭ እለዋለሁኝ፣ እወጣለሁኝ። እንደምትመለከቱት ከታች የተለያዩ አማራጮች አሉ ምናስተካክላቸው፣ ግን ለጊዜው እነዚህ መንካት አይጠበቅብንም። እዚህ ጋር ቪዚቢሊቲ የሚል አለ። እሱኛውን ስንጫን ፐብሊክ የሚል አለ። ግን ይሄኛውን መጨረሻ ላይ ማስተካከል እንችላለን። ምክንያቱም ሁሌ የምንገባው ቪዲዮ ላይቭ የምንገባው ፕራይቬት ሆኖ ነው የሚቀመጠው። ወደ ፐብሊክ መቀየር አለብን ከወጣን በኋላ። ለሱኛው የሚሆን ቪዲዮ አለ እኔ ጋ፣ እሱኛውን መመልከት ትችላላችሁ እኔ ጋ። ወደ ቀጣይ እንገባለን።
ኔክስት እንለዋለን ማለት ነው። ዋነኛው ነገር እዚህ ጋር ነው። በምትመለከቱት መሰረት ይሄኛው የሚሆነው ህጻናት መመልከት ይችላሉ አይችልም የሚል ነው የሚጠይቀው ጥያቄ። ብዙዎቻችን እዚህ ጋር በደንብ አናስተውልም፣ ጥያቄውን በትክክል አንመልስለትም። የስ ብለነው እንገባለን። ከዛ ውስጥ ከገባን በኋላ ኮመንት ይዘጋብናል ምናምን፣ ኮመንት ተዘግቶ ነው ዩቲዩብ የተበላሸ ምናምን የተለያዩ ሀሳቦች እናቀርባለን። ግን ያ አይደለም። እዚህ ጋር ህጻናት መመልከት ይችላሉ አይችልም የሚለው ነው። ለምሳሌ መመልከት ይችላሉ ካልን ማይሆን ጽሁፎች እንዳይመለከቱ ታስቦ ነው። ስለዚህ ኖ ማየት የለባቸውም እንለዋለን። እንደዛ ሲሆን ኮመንታችን ክፍት ይሆንልናል ማለት ነው። ኖ ብለን ጎ እንለዋለን ወደ ላይቫችን። እሺ አዘናል። በምትመለከቱት መሰረት ከ3 እስከ 1 ቆጥሮ ወደ ላይቫችን ይገባል። እና ሰዎች መነሻችን ምን ነበር? የዚህ ላይቭ ዋነኛ ዓላማ የሚመጡ ሰዎችን እንዴት ወደ ሰብስክራይበራችን እንቀላቅላቸዋለን የሚለውን። ስለዚህ የሚጽፍልን ጽፍ እንዲገባን ትራንስሌት እያደረገ ስለሚያስቸግረን፣ ለምሳሌ በአማርኛ የተጻፈላችሁን ወደ እንግሊዝኛ እየተረጎመ ስለሚያቀርብልን የተጻፈልን ቋንቋ በራሱ ቋንቋ እንዲያመጣልን እዚህ ጋር የሴቲንግ ምልክቷን እንጫናለን። እንደምትመለከቱት ቻት ፊልተር የሚላለ፣ ኮመንተሪ የሚላለ፣ ሞዴሬተር የሚላለ፣ አውቶማቲክ ቻት ትራንስሌት የሚላለ። ስለዚህ ቻት ትራንስሌት የሚለውን እናስተካክለዋለን ማለትም እናጠፋዋለን ማለት ነው፣ በተጻፈልን ቋንቋ እንዲያቀርብልን። ከዛ በተጨማሪ ደግሞ እዚች ጋር ያለችውን የሜሴጅ ምልክት እንጫና ወደዚህ ከተናል። ቾይዝ ስቲከር የሚላለ እዚች ጋር የጥያቄ ምልክትን ያለችውን እንጫንና ምንፈልገውን ጥያቄ ለምሳሌ የሚመጡት ሰዎች እንዲሳተፉ ኮመንት ላይ ሀሳብ እንዲሰጡ የሚያደርገን ጥያቄ እንጠይቃለን። ለምሳሌ እድሜያችሁ ስንት ነው ሊሆን ይችላል። ዛሬ ቀኑ ስንት ነው ሊሆን ይችላል። የሆነ አነጋጋሪ የሆነ ጥያቄ መጠየቅ ትችላላችሁ። እኔ እናንተ ለማስረዳት ዛሬ ቀን ስንት ነው ብዬ ብቻ እጽፋለሁኝ። ቤተሰቦቼ ዛሬ ቀኑ ስንት ነው ብዬ እጽፋለሁኝ። ዛሬ ቀኑ ስንት ነው ብዬ እጽፋለሁኝ። ሳይዟን ወደዚህ በጣቴ ሳብ አርጌ ገፋ አርጌ ከፈለኩ ማተለቅ እችላለሁኝ፣ ከፈለኩ ማሳነስ እችላለሁ በሁለቱም ጣቶቼ። ስጨርስ ስታርት ለዋለሁኝ። በዚህ መሰረት ይቀመጣል ማለት ነው። እና ሰዎች ዋነኛ ዓላማው ምን ነበረ? የዚህ ቪዲዮአችን ላይቭ ላይ የመጡት ሰዎችን እያንዳንዱ ሰዎችን እንዳመጣጣቸው ዌልካም እያልን እያወራን እያጫወትን ላይክ እንዲያረጉ ቤታችንን ሰብስክራይብ እንዲያረጉልን እያረግናቸው ፋሚሊያችንን መጨመር እንችላለን ማለት ነው። ከዛ በተጨማሪ ላይቭ ከገባን በኋላ ብዙዎቻችን ኮመንት እየጠፋ ያስቸግረናል። እሱም ማስተካከያ የሚሆን እዚህ ጋር ከዳር ያለችውን 3ቷን ነጥብ የሴቲንግ ምልክት እንጫንና የቅድሞ ቦታ እንገባለን። ከዛ ቻት ፊልተር የሚለውን ተጭነን ልክ ሲጠፋብን እንደዚህ ነው የሚሆነው። ግን እኛ ለማስተካከል ናን የሚለውን እንጫንና ወደዚህ ድጋሚ እንመለስና ሴቲንግ ምልክት እንጫናለን። ከዛ ድጋሚ ቻት ፊልተር ውስጥ እንገባለን። ቅድም ናን አድርገነዋል ነበረ። አሁን ደግሞ ቶፕ ሜሴጅ እናደርገዋለን ማለት ነው። ቶፕ ሜሴጅ እናደርገዋለን። በዚህ መሰረት ኮመንታችንን መመለስ እንችላለን ማለት ነው። እና ሰዎች እዚህ ጋር የሚመጡት እያንዳንዱ ሰዎች ይሄኛው ልክ እንደዚህ እንደገባን ዩቲዩብ ለብዙ ሰዎች ሼር ስለሚያደርገው እዚህ ጋር የመጡትን ሰዎች ቤታችሁን ላይክ እንዲያደርጉ ሰብስክራይብ እንዲያደርጉ እየጋበዛችሁ ጥሩ ሀሳብ ጥሩ መወያያ ሀሳብ ደግሞ እያዘጋጃችሁ ፋሚሊ እንዲሆናችሁ ጋብዟቸው ቤተሰቦቼ። በዚህም ቪዲዮ ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁኝ። ከዛ በተጨማሪ እንዴት ላይቫችንን መጨረስ እንችላለን፣ ማለትም ስንጨርስ ምን ማድረግ እንችላለን የሚለውን በዚህ መሰረት አሳያችኋል። እዚህ ጋር የኤክስ ምልክት እንጫንና ኤንድ የሚለውን እንጫናለን። ከዛ በምትመለከቱት መልኩ ቆይ እስቲ ያመጣልናል፣ እንጠብቀው። ኤንድ እንለዋለን። ያው የኔ ኔትወርክ ብዙም ቆንጆ ስላልሆነ ደጋግሞ እየጠየቀኝ ነው፣ ለዛ ነው። አሁን አቋርጦልኛል። ምን ያህል ላይክ ምን ያህል ሰዓት እንደቆየን ከዛም በተጨማሪ ምን ያህል ቪው ምን ያህል ኮመንት እንዳለን በዚህ በምትመለከቱት መልኩ ያሳየናል። ደን ብለን መውጣት እንችላለን። ልክ ስንጨርስ ቤተሰቦቼ አብራችሁ ስለነበራችሁ አመሰግናለሁ። በቪዲዮ ከተማራችሁ ኮመንት እንዳይረሳ። ለቤቱ አዲስ የሆናችሁ ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። መልካም ቆይታ